እስልምናውን የሚወድ ሰው ይህንን ቪዲዮ እንዳያሳልፈው የዚህን ያህል ጫን ብዬ የተናገርኳችሁ። አሁን የምናገረው መልእክት ታሪካዊና ወሳኝ ስለሆነ ነው። ከቅርብ ጊዜ ወዲህ ለሙስሊሙ ኡማ እየተዘጋጁ ያሉ ትላልቅ ወጥመዶች አሉ። ከነኛም መካከል በኤአይ ጄኔሬት የተደረጉ አፕሊኬሽኖች ናቸው። ለምሳሌ እነ ጂሚኒን የመሰሉ አፕሊኬሽኖች ናቸው። ወጣቱ በአሁን ሰዓት ከፍተኛ የሆኑ የፈትዋ ጥያቄዎችን በነኚህ አፕሊኬሽኖች እየጠየቀ ይገኛል። ይሄ ደግሞ ለእኛ የተዘጋጀ ጀልን ወጥመድ ነው። ምክንያቱም እነኚህ አፕሊኬሽኖች ቀጥታ የሚመሩት በአይሁዶች ናቸው። አይሁዶች ደግሞ የእስልምና ቀንደኛ ጠላትና እስልምናን ለማጥፋት ቀን ከሌሊት የሚለፉ መሆናቸው በግልጽ ይታወቃል። አሁን የምንጠይቃቸውን አንዳንድ ጥያቄዎች በትክክል ሊመልሱልን ይችላሉ። ነገር ግን ለረጅም ጊዜ የተዘጋጀ ወጥመድ ነው። ልክ አንድ አዳኝ የሚያድነውን አውሬ የሚፈልገውን ምግብ ከፊት እንደሚያደርግለትና እንደሚያጠምደው ሁሉ እነሱም እኛ ከፊት የምንፈልገውን ነገር አርግተው ነገር ግን ዋነኛ ዓላማቸው እኛን ማጥፋትና እርስ በእርሳችን እንዳንስማማ ሙስሊሙን ኡማ መከፋፈል፣ ከዲን እውቀት እንድንርቅና በፈለጉት መልኩ ጠምዝዘው እኛ ላይ ለመጫወት መሆኑን ልንገነዘብ ይገባል። ሰሓቦች የዲናዊ ጥያቄ ሲኖራቸው ረሱልን ሰለላሁ ዐለይሂ ወሰለም ነበር የሚጠይቁት። ከሰሓቦችም በኋላ የመጡት ታቢዮችም እንዲሁ ዑለሞችን ነው የሚጠይቁት። ሰለፎችም በዚሁ መንገድ ነው የቀጠሉት። አሁንም እኛም ዲናዊ ጥያቄ ሲኖረን ዑለሞችን ነው መጠየቅ ያለብን። ይህንን ሱና ነው እንጂ ማስቀጠል ያለብን የጠላቶች ወጥመድ ውስጥ ገብተን ስተት ውስጥ ልንወድቅ አይገባም። መልእክቴን ለሁሉም አድርሱልኝ። አሰላሙ ዐለይኩም ወረሕመቱላህ።